بسم الله الرحمن الرحیم انا لله و انا الیه راجعون አሜሪካና እስራኤል ላይ ጂሃድ እንደታወጀ ነው የተነገረ የሚገኘው የ99 ዓመቱ ግራንድ አያቶላ ናስር መከረም ሻሪዝ የተባሉት እኚህ ሰውዬ ማለት ነው ሙሉ በሙሉ ጂሃድ አውጀዋል። ባሁን የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ መሞታቸውን አስመልክቶ 40 የሀዘን ቀናት ታውጀዋል ወይም ደግሞ 40 ሞርኒንግ ዴይስ ታውጀዋል። እናም እንግዲህ የሳቸው ተገኝቷል የተባለው ቦዲ ወይም ደግሞ አስክሬናቸው ፎቶ ይህንን ይመስላል። የአያቶላውን ሞት ተከትሎ እንግዲህ ከኢራን ውጪ በተለያዩ ሀገራቶችም ተቃውሞዎች እየተጧጧፉ ነው ያሉት። ከዛ ውስጥ እንግዲህ ሁለተኛውን ብዙ የሺአ ህዝብ ቁጥር የምትይዘው ፓኪስታን ውስጥ እንግዲህ ተቃውሞዎች እየተሰሙ ነው። ከዛ ውስጥ እንግዲህ ካራቺ ውስጥ ያለውን የአሜሪካ ኮንሱሌት ውስጥ ሰብረው መግባትና ኮንሱሌቱን ወደ ማቃጠል የገቡም አሉ። بسم الله الرحمن الرحیم انا لله و انا الیه راجعون. ملت بزرگ ایران، روح بلند پیشوای ملت بزرگ ایران و پیشقراول امت اسلامی حضرت امام خامنه ای با نوشیدن شهد گوارای شهادت در ماه مبارک رمضان به ملکوت اعلا پیوست. ይሄ ሞመንት እንግዲህ የኢራን ስቴት ቲቪ የአያቶላ ኾሜኒን ሞት ኮንፈርም ያደረገበት ሞመንት ነው። ይሄ ሞመንት አያቶላ ኾሜኒ እንግዲህ ላለፉት 36 ዓመታት የኢራን ሱፕሪም ሊደር በመሆን አገልግለዋል። ከዛ በፊት ህይወታቸው በሙሉ ትግል ነው። ከዛም በፊት በጎልማሳነታቸው ጊዜ እንግዲህ የኢራኑን ሻህ በመቃወማቸው በተደጋጋሚ ወደ 6 ጊዜ ታስረው መጨረሻ ላይ ኤግዛይል የተደረጉ ናቸው። ደን የኢራን ሪቮሉሽንን ከመሩ ሰዎች መካከል የሺአ ሪቮሉሽንን ከመሩ ሰዎች መካከል ናቸው። በኋላ እንግዲህ ፕሬዝዳንት መሆኑ አገልግለዋል። ደን ደግሞ አያቶላ ሆኖ ከተሾሙ ደግሞ 36 ዓመታትን በሙሉ አስተዳድረዋል። 36 ዓመት ከ6 ወር ምናምን አካባቢ የሚሆን እንግዲህ የኢራን ሱፕሪም ሊደር በመሆን አስተዳድረዋል። አገራቸውን ፓወርፉል አገር ለማድረግ በጣም ብዙ ጥረት አድርገዋል። እንደምታዩት ኢራን በቴክኖሎጂ በዲፌንስ ኢራን መጀመሪያ ላይ ባይ ዘ ወይ የጦር መሳሪያ እንዳይሸጥላት ማዕቀብ የተጣለባት ሀገር ነበረች። እንዳትሸጡላቸው ይባል ነበረ። በኋላ ደግሞ ኢራን ራሷን አበልጽጋ ራሷ የጦር መሳሪያዎቿን ማምረት፣ ሚሳኤሎቿን ማምረት፣ ድሮኖቿን ማምረት እና የመሳሰሉ ነገራቶች አድርጋ ኢንዲፔንደንት እየሆነች ስትመጣ ደግሞ እንዳትሸጡላቸው እንዳትገዟቸው ወደሚል ማዕቀብ እንዲቀየር ሁሉ የሆነበትና ሀገራቸውን ፓወርፉል ለማድረግ በጣም ብዙ ጥረት ያደረጉና ይሄ ኒዮ ኮሎኒያሊዝም አለ አይደለ? ይሄ የአይዲዮሎጂ ኮሎኒያሊዝም the rest of the world በተለይ የአረብ ወርልድ በዌስተርኖች በደንብ ኮሎናይዝ ተደርጎ ያው የታለበ ሲኖር ግን ያንን ሬዚስት በማድረግ ነው እድሜያቸውን በሙሉ የኖሩት። ያንን ሬዚስት ሲያደርጉ ኖረዋል። ሀገራቸውን ዲፌንድ ሲያደርጉ ኤንድ ላመኑበት ዓላማ በጣም ሲታገሉ ኖረው ነው እንግዲህ በዛው ዓላማ በታገሉበት ዓላማ ላይ ያሉ ትላንትና ህይወት አሳሲኔት የተደረጉት ማለት ነው። የሺአ ሪቮሉሽንን ኤክስፖርት ለማድረግ በጣም ብዙ ጥረት አድርገዋል እና በዛ እንግዲህ በሱኒው ዓለም ላይ ደግሞ ይተቻሉ። በተለይ የበሻር ነጅስን መንግስት የሚሰራቸውን አትሮሲቲዎች ስፖንሰር በማድረግ ኢቭን ሰፖርት በማድረግ የመሳሰሉ ነገራቶች ላይ የኢራን መንግስት እሳቸው የሚመሩት የኢራን መንግስት በደንብ ይታማል። በደንብ ሲሳተፍም ነበረ። የሂዝቦላ ሚሊሻዎችን በማጠናከር የሁቲዮችን በማጠናከር በመሳሰሉ ነገራቶች የሱኒውን ዓለም ኦቨርቴክ ለማድረግ ሞክረዋል። በዛ ደግሞ በሱኒው ዓለም ላይ ይተቻሉ። ነገር ግን ኦል ኦቨር በደንብ የዌስተርን ሄጀሞኒ በደንብ የታገሉና በደንብ የተቋቋሙ እንደምታዩት ነው። አሜሪካ በታሪኳ እንደዚህ አይነት ጥቃቶች አጋጥመዋት አያውቁምና እንደዚህ አይነት ጥቃቶችን ሁሉ ኢቭን የጁን ጦርነትን ስታስታውሱ በእስራኤል ጊዜ እስራኤልን እንደዛ እስከ ማጥቃት የደረሰች ፓወርፉል አገር መመስረት ችለዋል። ለማንኛውም እንግዲህ በእምነታቸው ላይ የቶፕ የሚባለውን ማዕረግ አግኝተዋል። እንግዲህ አሁን ከአያቶላ በላይ እንግዲህ ቶፕ ማዕረግ በተለይ በሺአ ሙስሊም በሺአ ኢስላም በተለይ ሁለት መሪዎች አሉ። እንግዲህ በሺአ ኢስላም ላይ እንደምታውቁት ሁለት ኢማሞች አሉ፣ አልይ እና የአልይ ልጅ ሁሴን እና እነዚህ ሁለቱም እንግዲህ በጠላት ተወግተው ነው በጠላት እጅ ነው ህይወታቸው ያለፈውና ከአያቶላውን በላይ እንግዲህ ምንድነው መስዋዕት የሚል ማዕረግ እንግዲህ አግኝተዋል ማለት ነው። በጠላት ልክ እንደ ኢማሞቻቸው በጠላት እጅ ነው የሞቱት ማለት ነው። ያው the rest of በሱኒው ኢስላም ያው ነው፣ ትልቅ ማዕረግ ነው ያ። ነገር ግን ከአያቶላ በላይ እንግዲህ ልክ እንደ ኢማሞቹ በጠላት ላመኑበት ሲታገሉ በጠላት ህይወታቸው አልፈዋል ማለት ነው። ለማንኛውም አሁን ልክ አመራረጥ አለው፣ ላይክ ፕሮሰስ አለው። 80 የሚሆኑ ክለርኮች አሉ፣ በሃይ ኤክስፐርት የሺአ ኢስላም ክለርኮች አሉ። እነሱ እንግዲህ ተሰብስበው ተተኪውን ይመርጣሉ ማለት ነው። ልክ አያቶላው እንደተመረጡት ከዛሬ 36 ዓመት በፊት እንደተመረጡት አሁንም ደግሞ ሌላ ይመረጣል ማለት ነው። ማን ይመረጣል የሚለውን የምናየው ነው የሚሆነው። ነገር ግን የኢራን መንግስት አሁንም ቢሆን የእሳቸውን ሞት አናውንስ ካደረገ በኋላ በህይወታችንና በታሪካችን አድርገን የማናውቀውን አውዳሚ መልስ እንመልሳለን፣ አቬንጅ እናደርጋለን እያለ ነው።
ይህ መልእክት ደግሞ አሜሪካም ጋር ደርሶ ትራምፕ ደግሞ እንደዚህ የምታደርጉ ከሆነ እኛም በታሪካችን አይተነው ማናውቀውን ጥቃት እናደርስባቸዋለን የሚል ዛቻዎች አሉ። ኢንደሚንታይም ግን አያቶላ ኮሜኒ እንግዲህ ትላንትና በጠዋቱ ጥቃት የደረሰባቸው ግን እንደምታዩት እንግዲህ ቀኑን ሙሉ ሌሊቱን ሙሉ የኢራን መንግስት እየተዋጋና ሚሳይሎችን እየላከ ነው ያለው። ሰው ኮማንዶ ስቲል አለ ማለት ነው። ለማንኛውም እሳቸውን ሞት ተከትሎ እንግዲህ በጣም በሺዎች የሚቆጠሩ ኢራናውያን ወደ መንገድ ወጥተው እንግዲህ እየተቃወሙና ሀዘናቸውን እየገለጹ ነው ያሉት። ሰው አዲስ ነገር የሚኖር ከሆነ አሳውቃችኋለሁ። ማሰላም። የአያቶላውን ሞት ተከትሎ እንግዲህ ከኢራን ውጪ በተለያዩ ሀገራቶችም ተቃውሞዎች እየተጧጧፉ ነው ያሉት። ከዛ ውስጥ እንግዲህ ሁለተኛውን ብዙ የሺአ ህዝብ ቁጥር የምትይዘው ፓኪስታን ውስጥ እንግዲህ ተቃውሞዎች እየተሰሙ ነው። ከዛ ውስጥ እንግዲህ ካራቺ ውስጥ ያለውን የአሜሪካ ኮንሱሌት ውስጥ ሰብረው መግባትና ኮንሱሌቱን ወደ ማቃጠል የገቡም አሉ። በተለያዩ ቦታዎች ወደ ኢራቅም ተቃውሞዎች እየተሰሙ ነው። ገና ነው አሁን ገና ሰው ላይክ እየነቃ ያለው ገና በዚህ ኒውስ ገና እየነቃ ነው ያለው ሚድል ኢስት ደግሞ ቶፖፍታ ደግሞ ወደ ካሽሚርም ኢንዲያ በተለይ ኢንዲያ አድሚኒስትሬት በምታደርገው ካሽሚር ውስጥም አመጾች ተነስተው እንግዲህ ከኢንዲያ ሴኩሪቲ ፎርሶች ጋር ጸቦች ምናምን ነገር አሉ። ገና ላይክ ነገራቶች ገና ዴቨሎፕ እያደረጉ ነው። ግን ካራቺ ውስጥ ግን የአሜሪካን ኤምባሲ ሰብረው ገብተው እንግዲህ ጉዳት አድርሰዋል ማለት ነው። አሁንም የኢራን ሪቮሉሽነሪ ጋርድ አሁንም ጥቃቱን መሰንዘሩን አላቆምም። አሁንም ወደ እስራኤል ወደ ገልፍ ሀገራት በተለይ ወደ ዱባይ በጣም በተደጋጋሚ የሮኬቶችና ድሮኖቹን እየላከ ጉዳት እያደረሰ ነው። ሶ አያቶላው ባይኖርም አሁንም ጦርነቱን እያስቀጠለ ነው ያለው። ሶ ኮማንዱ ስቲል ኢንታክት ነው ማለት ነው አለ ማለት ነው። ኮማንድ ይሄን ጦሩን የሚመራው ኮማንድ ስቲል ኦፕሬሽናል ነው ማለት ነው። ለማንኛውም አሁንም ጥቃቶች እየቀጠሉ ነው ያሉት። ሰው አዲስ ነገር ሲኖር አሳውቃቸዋል። የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ መሞታቸውን አስመልክቶ 40 የሀዘን ቀናት ታውጇል፣ ወይም ደግሞ 40 ሞርኒንግ ዴይስ ታውጇል። እናም እንግዲህ የእሳቸው ተገኝቷል የተባለው ቦዲ ወይም ደግሞ አስክሬናቸው ፎቶ ይህንን ይመስላል። እዛ በተጨማሪ ደግሞ ትምህርት ለአንድ ሳምንት በኢራን ውስጥ የሚዘጋ ይሆናል። ከኢራን በተጨማሪ ደግሞ ኢራቅ ውስጥ የሚገኙ ባርሳ፣ ካርባላ፣ ናጃፍ እና ሌሎች 7 ፕሮቪንሶች አንዳንድ ቀን የሀዘን ቀናት አውጁ። አሜሪካና እስራኤል ላይ ጂሃድ እንደታወጀ ነው የተነገረ የሚገኘው። የ99 ዓመቱ ግራንድ አያቶላ ናስር መከረም ሻሪዝ የተባሉት እኚህ ሰውዬ ማለት ነው ሙሉ በሙሉ ጂሃድ አውጀዋል። በአሁኑ ሰዓት ላይ የጂሃድ ትርጉም ምን እንደሆነ የምታውቁ ሰዎች ኮመንት ላይ አስቀምጡልኝ። የጂሃድ ትርጉም ምን እንደሆነ እኚህ የምትመለከቷቸው ግራንድ አያቶላ 99 ዓመታቸው ነውና በአሁኑ ሰዓት ላይ ደግሞ ተተኪ ይሆናል ተብሎ የሚታሰበው የኢራን ጠቅላይ መሪ ወይ ደግሞ የኢራን ሱፕሪም ሊደር የሚሆነው የእሳቸው ልጅ ነው ተብሏል። እስካሁን ድረስ ኮንፈርም አልተደረገም። ኮንፈርም ሲደረግ እነግራችኋለሁ። በአጠቃላይ እስካሁን ድረስ ከፌብሩዋሪ 28 እስከ ማርች 1 ድረስ ኢራን እስካሁን ድረስ 824 የሚሆኑ ቶታል ፕሮጀክታይሎችን ለቃለች። 465 ሚሳይሎችን 357 ድሮኖች ማለት ነው። በየሀገሩ ምን ያህል ድሮኖችና ምን ያህል ሚሳይሎችን እንደጣለች ትንሽ ቆይቼ እነግራችኋለሁ። እስከዛ ድረስ ፕሮግራማችሁ ጠብቁኝ። 600 ሺህ መግባት አለብን በቅርቡ ማለት ነው። ይመቻችሁ። መልካም ቀን። እስኪ ዛሬ የተሰሙትን ጠቅለል አድርጌ ልንገራችሁ። ዜና ለማይወዱትም በአጠቃላይ ምን እንደተፈጠረ እነግራችኋለሁ። አጠር አድርጌ ተከታተሉኝ። አሜሪካ አሊ ኻሜኒን ለመግደል ኤአይ ተጠቅማለች ተብሏል። ሲአይኤም አዲስ መረጃ አውጥቷል። የሳውዲው ልዑልም ያደረጉት ነገር እጅግ አነጋጋሪ ሆኗል። እንደዚሁም ደግሞ አያቶላ አሊ ኻሜኒም ለመስዋዕትነት ዝግጁ እንደነበሩ መረጃዎች አሳይቷል። እነዚህን ነገሮች ጨመቅ ላድርጋቸው። አሜሪካ ትናንትና በኢራን ላይ በፈጸመችው ጥቃት ሰው ሰራሽ አስተውሎት ኤአይ ተጠቅማለች ተብሏል። ለዚህም የተጠቀመችው ኤአይ ደግሞ የአንትሮፒክ ክላውድ የተባለውን የኤአይ ቴክኖሎጂ ሲሆን ይህንንም ታዲያ ለመረጃ ትንተናና ሎጂስቲክ መገልገሏን መረጃዎች አሳይቷል። ሌላው ደግሞ ሲአይኤ የኢራንን ጠቅላይ መሪ አያቶላ አሊ ኻሜኒን ለወራት ሲከታተል መቆየቱንና ቅዳሜ ዕለትም ቴህራን ውስጥ ከከፍተኛ የኢራን ባለስልጣናት ጋር በሚያደርጉት ስብሰባ ላይ እንደሚገኙ የሚያሳይ መረጃ ለእስራኤል ማስተላለፉን ኒውዮርክ ታይምስ ዘግቧል። እስራኤልም ታዲያ መረጃውን ካረጋገጠ በኋላ ጥቃቱን ፈጽማለች ነው የተባለው። ሌላው ደግሞ የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን ባለፈው 1 ወር ጊዜ ውስጥ አሜሪካ በኢራኑ መሪ ላይ ጥቃት እንድትሰነዝር ፕሬዝዳንት ትራምፕን በስልክ በተደጋጋሚ ሲወተውቱ እንደነበር ዋሽንግተን ፖስት ይህንን መረጃ ዘግቧል። ይህ እጅግ በጣም አስገራሚ ነው። ሌላው ደግሞ የኢራን ጦር አዛዥ ጀነራል ሃታሚ በሰጡት መግለጫ ላይ መሪያችን ሁልጊዜም ለሰማዕትነት ያላቸውን ጉጉት በግል ስብሰባዎቻችን ላይ መሰክር ነበር፣ አሁን ምኞታቸው ተሳክቶላቸዋል ሲሉ ምኞታቸው ታዲያ ይሄ ሞታቸውን አሁን ላይ ጠብቀውት እንደነበረም ፈልገውት እንደነበረም ገልጸዋል።